ባለፈው ዝግጅታችን ልጆች ከ2 እስከ 7 ዓመት ሊማራቸው የሚገቡ 10 ትምህርቶች ውስጥ ኃላፊነት የሚሰማው መሆን እንዴት ማስተማር እንዳለብን ተመልክተናል። ዛሬ ደግሞ የአዋቂዎች መመሪያ አስፈላጊነት እንዴት ማስተማር እንዳለብን እናያለን። የአዋቂዎች መመሪያ አስፈላጊነት። አዋቂዎች የሚሰጡት መመሪያ ምን ነገሮችን ያጠቃልላል? ልጆች በህይወታቸው ውስጥ የአዋቂዎች አመራርና ምክር ያስፈልጋቸዋል። ወላጅ እንደመሆናችሁ መጠን ይህን ሚና ለመጫወት ከሁሉ የተሻለ አጋጣሚ ያላችሁ እናንተ ናችሁ። ደግሞም እንዲህ የማድረግ ኃላፊነት ተጥሎባችኋል። ይሁን እንጂ ሌሎች አዋቂዎችም ለልጆቻችሁ ጥሩ መካሪ ሊሆኑ ይችላሉ። የአዋቂዎች መመሪያ አስፈላጊ ሆነው ለምንድን ነው? በብዙ ሀገሮች ውስጥ ልጆች ከአዋቂዎች ጋር የሚያሳልፉት ጊዜ በጣም አጭር ነው። እስቲ የሚከተሉትን ነጥቦች ተመልከቱ። ልጆች አብዛኛውን የቀኑን ክፍለ ጊዜ የሚያሳልፉት በትምህርት ቤት ሲሆን፣ በዚያ ደግሞ የተማሪዎች ቁጥር ከአስተማሪዎች እና ከሌሎች አዋቂዎች ቁጥር በእጅጉ ይበልጣል። አንዳንድ ልጆች ሁለቱም ወላጆቻቸው ስራ ቦታ ስለሚሆኑ ከትምህርት ቤት ሲመለሱ የሚጠብቃቸው ባዶ ቤት ነው። ለልጆች መመሪያ መስጠት የሚቻለው እንዴት ነው? አንደኛ፣ ከልጆቻችሁ ጋር ጊዜ አሳልፉ። ልጆች በተፈጥሯቸው መመሪያ ለማግኘት የሚሞክሩት ከወላጆቻቸው ነው። እንዲያውም ባለሙያዎች እንደሚናገሩት ልጆች 10ዎቹ ዕድሜ ላይ ከደረሱ በኋላም እንኳ ከእኩዮቻቸው ምክር ይልቅ ለወላጆቻቸው ምክር ትልቅ ቦታ ይሰጣሉ። ዶክተር ሎረንስ ስቲንበርግ እንዲህ በማለት ጽፈዋል። ልጆች ጉርምስናን አልፈው የወጣትነት ዕድሜ ላይ ከደረሱ በኋላም እንኳ በባህሪያቸውና በዝንባሌያቸው ላይ ከፍተኛ ተጽዕኖ የሚያሳድሩት ወላጆቻቸው ናቸው። አክለውም በጉርምስና ዕድሜ ላይ የሚገኙ ልጆቻችሁ የምትናገሩትን ነገር የማይቀበሉበት ወይም በሀሳባችሁ የማይስማሙበት ጊዜ ቢኖርም ለእናንተ አመለካከት ከፍ ያለ ግምት ይሰጣሉ፣ እንዲሁም የምትናገሩትን ነገር ያዳምጣሉ ብለዋል። ልጆቻችሁ መመሪያ ለማግኘት ወደ እናንተ ዞር የማለት ተፈጥሯዊ ዝንባሌ ስላላቸው ይህን አጋጣሚ በሚገባ ተጠቀሙበት። ከልጆቻችሁ ጋር ጊዜ አሳልፉ። እንዲሁም አመለካከታችሁን፣ እሴቶቻችሁንና ተሞክሯችሁን አካፍሏቸው። ልጃችሁ አርአያ የሚሆነው ሰው እንዲያገኝ እርዱት። ከምታውቋቸው ሰዎች መካከል በጉርምስና ዕድሜ ላይ የሚገኝ ልጃችሁ ጥሩ አርአያ የሚሆን አዋቂ አለ። ታዲያ ይህ ግለሰብ ከልጃችሁ ጋር ጊዜ እንዲያሳልፍ ለምን አታደርጉ? እርግጥ ነው የወላጅነት ኃላፊነታችሁን አሳልፋችሁ ትሰጣላችሁ ማለት አይደለም። ይሁን እንጂ እምነት የምትጥሉበትና በልጃችሁ ላይ ምንም ጉዳት እንደማያደርስ እርግጠኛ የሆናችሁበትን ሰው የሚሰጠው ድጋፍ ለልጃችሁ የምትሰጡትን ስልጠና ለማጎልበት ይረዳችኋል። በዛሬው ጊዜ ዘመድ አዝማድ ልክ እንደ ድሮ አንድ አካባቢ ላይ ተሰባስበው አይኖርም። አያቶች፣ አጎቶች፣ አክስቶች እና ሌሎች ዘመዶች የሚኖሩት በተለያየ የዓለም ክፍል ውስጥ ሊሆን ይችላል። የእናንተም ቤተሰብ ሁኔታ እንደዚህ ከሆነ በ10ዎቹ ዕድሜ ላይ የሚገኝ ልጃችሁ ጥሩ አርአያ ከሚሆናቸው አዋቂዎች መማር የሚችሉበትን አጋጣሚ እንዲያገኙ አድርጉ። ከወዲሁ አሰልጥኗቸው። የአዋቂዎችን መመሪያ ለማግኘት ጥረት የሚያደርጉ ልጆች ትልቅ ሰው ሲሆኑ ጥበበኛና በሳል የመሆን አጋጣሚያቸው ሰፊ ነው። ምሳሌ በመሆን አስተውሉ። ልጆች የሚረዱት በ5ቱ የስሜት ሕዋሳታቸው ነው። ስለዚህ እንዲህ ያላችሁ ራሳችሁን ጠይቁ። ለልጆቼ ጥሩ አርአያ ነኝ? ልጆቼ ከኔ የበለጠ ተሞክሮ ካላቸው ሰዎች ምክር ለመጠየቅ እንደሚሞክር ያያሉ? ከልጆቼ ጋር ጊዜ በማሳለፍ ለልጆቼ ትልቅ ቦታ እንደምሰጣቸው አሳያለሁ? እያላችሁ ራሳችሁን ጠይቁ። በሚቀጥለው ቪዲዮ 6ኛውን ክፍል የሥነ ምግባር እሴቶች አስፈላጊነት እንዴት ማስተማር እንዳለብን እናያለን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በትምህርቱ ከተደሰቱ ላይክ በማድረግ እና ልጆች ላላቸው ሼር በማድረግ ትርጉም ያለው ማህበረሰብ እንገንባ።